የዘመመ ቤቴ ድህነቴን ንቀሽ ሲጀምር ለሌላ ነገር አስቦ ነው የመጣው። ሁለት ልጅ ትቶ መጥቶ እዚህ ሲያስመስል በቃ ያቺኛዋ እሪ ያለች ያቺኛዋ እያለቀሰች ሳይ እኔ ደግሞ አልቻልኩም መቆጣጠር ራሱ እኔ በፍጹም አልቻልኩም። በጊዜ ካልተረዳችኝ በቃ እኔ እሷን ካገሬ ብን ብዬ መጥቼ እሷን ብዬ በክፉ ቀን ተጠግቼ መጥቼ እሷ ካልተረዳችኝ በዚህ ሰዓት አስባል የገንዛቴ ካልተረዳችኝ ማን ነው የሚረዳኝ በዚህ ሰዓት ነው። እንትምትለው አንተ ራስን እየጎዳህ አይደለም እኮ እኔ ሁሉ ነገር ሲሆን እንዴት ለኔ ያልደወልልኝም የጭራሽ የተፈጠረው እህት ለራሷ ጉዳይ እሷ ለራሷን ህይወት ነው የምትኖረው ከባሏ ጋር አንተ ደግሞ ምንም አንተ የራስን ህይወት መቀየር ሲችል አንተ ወጣት ነህ ስንት ነገር ሰርተህ መቀየር ሲችል እንዴት አንተ ከዚህ ቦታ ጭራሽ እኔ በጣም ነው ያዘንኩት። ጭራሽ ጫካ ገብተህ ተደብቀህ ምናምን እየቃም እያጨስ እንዴ እኔ በጣም እኔ ከዚህ ደረጃ ጭራሽ ማለት ለኔ ምሳሳላት ለእናቴ ነው እንጂ ለስለመቤታውን በጣም ቁርጥ አውቄያለሁ። በነገራችን ላይ ማለት ነው ለሱ ብለህ እንኳን አልባሌ ቦታ መግባት የለብህም። እሱ አስፈላጊ ከሆነ እሱንን በሚያስፈልገው መልኩ ማስወጣት ሲችል አንተ እንዴት አልባሌ ቦታ አንተ ለስንት ለሀገር ተጠቅማለህ ከእናት አባት አልፎ ለስንት ለቤተሰብ ተጠቅማለህ አልፎም ለኔ ለጓደኞች ተጠቅመናል አለ ብለን ያየን እንዴት አንተ አለዚህ አልባሌ ቦታ ላይ እንዴት ገብተህ ትገኛለህ? እንዴት ጭራሽ ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን የተመሰገነ ይሁን። እንግዲህ ዛሬም በድጋሜ እንዲመር ብሎብኝ አምሮብኝ መጥቻለሁ። አንድ ቀለታ ባደረኩት ነገር እኩላችሁ በጣም ደንግጣችኋል። እውነት ኮሜንት ጋር እየገባው ሳነበው አንተ ለምንድን ነው እንደዚህ ያልሆነ ቦታ ለወርቅ ነው ወይ የት ትደርሳለህ እንደዚህ ላላችሁኝ ሁሉ እኔ በጣም ስሜታሙኝ ነው ያን ነገር ያደረኩት። ምክንያቱም እህቴን ብነግራት አልሰማኛለችኝ። እሱ በጣም እኔ ያስመሰለ ሳይ በጣም ደም ይፈላ አልቻልኩም። በቃ ራሴን መቆጣጠር አቃተኝ። ስለዚህ እኔ ማረጋው አማራጭ ስለጠፋብኝ ያንን አማራጭ ተጠቀምኩት። ከዚህ በኋላ አሁንም ማትረደይ ከሆነ ልቀጥል እችላለሁ። ምክንያቱም እዚህ ዛሬ የመጣውኝ በጣም የምወደውና የሚወደኝ አንድ ጓደኛ ያለኝ እየደወለ ሲያስቸግረኝ ጊዜ እንገናኝ ስላለኝ ነው። በቃ ዛሬ እዚህ መጥቼ ላገኘው የሞከርኩት። እኔ ምን እንደሚመክረኝ ምን እንደሚነግረኝ አላውቅም። እኔ በጣም ደንግጧል። ሲደውል ሊውላ በጣም ተርበትቶ ነው የደወለብኝ። ይኸው ቪዲዮን አይቶታል መሰለኝ። ይኸው ቪዲዮን እንዳየው ነው እኔ ሲደውል ብቻ አንተ በስማም ትልቅ ደረጃ ማለት ነው። ምክንያቱም አንድ ሰው ከተመከረ ይመከራል፣ ካልተመከረ አይመከርም። አንድ ሰው ለራሱ ተውሎ እየተመከረ እምቢ ካለ የማይመከረው ምክንያት ደግሞ እምቢ ካለ መሄድ ነው፣ ጥሎ መሄድ ነው፣ ትቶ መሄድ ነው፣ ከቤት መውጣት ነው። ስለዚህ እኔ ትልቄ ነው ብዬ ያከበርኩት እሷ እስከምትወልድ ያከበርኩት ነበር፣ ግን አሁን መቋቋሙን አልቻልኩም። ስለዚህ እኔ ከዚህ በኋላ እንደ ትልቅ ላላከብረው እችላለሁ። ከዚህ በላይ ቤት ድረስ አንኳኩቼ ሄጄ ልገጥሙላ እችላለሁ። ከዚህ በኋላ በጣም ትግስቴ ያልቃል። ምክንያቱም የሰው ልጅ ትግስት አንዴ ነው፣ በቃ ሁለት ጊዜ የሰው ልጅ ትግስት የለውም። አንድ ጊዜ ነው የሰው ልጅ ትግስቱ። ስለዚህ እኔ ጓደኛዬን እስኪ ምን እንደሚያወራኝ እየጠበኩት ነው። እና ውድ ቤተሰቦቼ ስለምታረጉልኝ ነገር በጣም አመሰግናለሁ። ሁላችሁ በጣም ስለተጨናነቃችሁብኝ ለምንድን ነው እንደዚህ ያልሆነ ቦታ ስሪያ ብለን ነው ወይ ለማን ደስ ያው ጓደኛዬ ስለሆነ በጣም የሚወደው ጓደኛዬ ነውና በጣም ነው የተጨናነቀ። ይሄው ጓደኛ ማለት ሁሉ ነገር ነው። ይሄው የልብ ጓደኛ በጣም ነው የሚወደኝ፣ ግን የልብ ጓደኛ ነው። ስለዚህ በጣም ነው በምንግባባበት መንገድ እንግባባለን፣ በምንሄድበት መንገድ እንሄዳለን። እና እሱም በጣም ተናዷል። በነገራችን ላይ በዚህ ድርጊት በጣም ተናዷል። ስለዚህ ትንሽ ቀን ታገስ እህት የሆነ ነገር እስከምትሆን በሆዱ ያረጋችሁን በጀርባው አስተምታረግ ታገስ ብሎ ነበር ባለፈው እሱ ራሱ። እና እኔ ግን አልቻልኩም መቋቋሙን። ማኛ እንዴት ነህ? ሰላም ነው። አማን ነው። እንዴት ነህ? ሰላም ነው። ደህና ነህ እንዴ? አለ እንዴ? አለሁኝ እባክህ። ሰላም ነው፣ ሁሉ ሰላም ነው። እንዴ ምን ሆነ ነው? ሰሞኑን እኔ እኮ ቪዲዮ ነች በጣም ተገርሜ በጣም ከምንም በላይ ተናድጄ እኮ ነው። በቃ እስከማገኘህ ራሱ ቸኩዬ ነበር። ምን ሆነ ነው? እኔ ኧረ ተወኝ እስኪ እባክህ። ሰሞኑን እኔ አይደለሁም ማለት ያው ብዙ ነገር በውስጤ ስላለ ነው። እኔ እኮ በቃ አልባሌ ቦታ ላይ አይቼ እኮ በቃ ከምንም በላይ ልጅ ምን ሆኖ ነው? በቃ በጤናው ነው ምን ሆኖ ነው? ቢልኮ ነው ዛሬ ላገኝህ የቀጠረው። አንተማ ብላሌው ስለምትወደስ አንተን ሳቅ እንደዚህ ነበር እንዴ ድሮ? አንተ እኔ በዚህ ቦታ ጭራሽ ነው አንተን ጠብቄ አላውቅም እስካሁን። ጭራሽ ነው እንደዚህ ምን ሳይ እኔ አንተ ነህ ሁሉ ብዬ ለማመን ሁሉ ይከብዳል። በጣም እንትን ታውቃለህ፣ ነው ሆዴ ቆሰለ ብለው አሁን የመጨረሻ ትግስቴ እስካሁን ትግስቴ በጣም አልቋል። እውነት በጣም ነው እኔ
እሱ ከቤት እስካልወጣ ድረስ አሁን ራሱ ማለት ነው በቃ የሆነ ሱሱን እንደምጀምር ነው የሚታየው። እሱ እኮ ራስ ጉዳይ ነው። አንተ ለሱ ብለህ እኮ አንተ አልባሌ ቦታ መግባት የለብህም። እሱ አስፈላጊ ከሆነ እሱን በሚያስፈልገው መልኩ ማስወጣት ሲችል አንተ እንዴት አልባሌ ቦታ አንተ ለስንት ለሀገር ተጠቅማለህ ከእናት አባት አልፎ ለስንት ለቤተሰብ ተጠቅማለህ አልፎም ለኔ ለጓደኞች ተጠቅመናል ብለን ያየን እንዴት አንተ አለዚህ አልባሌ ቦታ ላይ እንዴት ገብተህ ትገኛለህ? እንዴት ጭራሽ እንዴት ሊሆን ይችላል? እኔ ማመን እስከሚያተኝ ድረስ በጣም እኔ ከዚህ ቦታ ላይ እንዴት አንተን ጠብቄህም አላውቅም። እንዴት ሊሆን ይችላል? ጭራሽ ሲጋራ ጫት እንዴት አንተ ሰው መምከር ሲችል አንተ እንዴት ሌላ ቦታ ገብተህ ትገኛለህ? አረ በጣም የራሱ አሁን በጣም የተናደድኩ ምክንያቱም አሁን ሲስተር እመቤት በቃ እንትና አልሰማችኝም። እኔ ያወራኋት በቃ ውሸትና የሆነ ፌክ እንደመሰለ መረጃ እንደሌለኝ ምናምን ነው የምታውቀው። እሷ ግን እመቤት የራሷ ጉዳይ ነው። በቃ እመቤት የራሷ ጉዳይ ነው። እሷ የምትኖረው የራሷን ኑሮ ነው። ባሏ የሚኖረው የራሱን ላይፍ ነው። አንተ ግን የራስን ላይፍ እንዴት እንደዚህ ምስቅልቅል ታደርገዋለህ? እንዴት ሊሆን ይችላል? እንደዚህ ሆኖ በቃ እንደዚህ ጠቋቁረህ ምናምን እኮ ፊት እንደዚህ ነበር እንደ ድሮ ነው ሳቀው። እንዴት እንደዚህ ሊሆን ይችላል? እውነት በጣም ነው የከበደኝ። ምክንያቱም እኔ አሁን ለኔ ምሳሳላት ለእናቴ ነው እንጂ ለስለመቤት አሁን በጣም ቁርጥ አውቄያለሁ በነገራችን ላይ ማለት ነው። እኔ እሷ እስከምትወልድ ነው እንጂ የምጠብቅ እሱን ደግሞ እኔ የሆነ ነገር አድርጎታል እኮ አገሬ ነው መሽወን እንቅልፍ አልተኛም። እንደያስፈላጊነቱ አስመሳይ ነው ልጁ። አንተ አስመሳይ ነው አንተ የራስ ጉዳይ እሱ አስፈላጊ ከሆነ ለኔም ደውልልኝ። አንተ እሱ እንደዚህ ካንተ ጋር እንደዚህ ግብግብ ምናምን የሚፈጥር ከሆነ ለኔም ደውልልኝ። አንተ ብቻህን ከመቀሳቀስ እኔ ጓደኛ ነኝ። አንተና እኔ ስንት ነገር አብረን አሳልፈናል። ስንት ነገር ክፉን ደጉን አይተናል። ለምን እስካሁን ይሄን ታራ አንተ ሌላ ሱስ ውስጥ እስከምትገባ ሌላ ጨራሽ ሲጋራ ጫት ውስጥ እስከምትገባ ለምን ለኔ አልደወልልኝም? ለኔ አንተና እኔ ስንት ነገር አሳልፈናል። አረ በጣም ስንት ወጣውረዶች አሳልፈናል። ለኔ ይሁን ሁሉ ነገር ለምን አልነገረኝም? አስፈላጊ ነገር ከሆነ ነገኛ እሱን ባጣና ወይም አንገቱን አንቀን አናወጣውም እንዴ? አረ ይወጣል። ቀበሮ ደግሞ ሚዳቋ የሚያክል ሰውዬ እንዴ እና ላንተ ጭራሽ አንተ ከዚህ በዚህ ቦታ ነው አንተን ጭራሽም ጠብቄ አላውቅም። እንዴት ጭራሽ እኔ ባለፈው እኮ ቪዲዮ ላይ እኮ በጣም ገረመኝ። አለቀሱ ነው ጭራሽ እኔ አሁን ባለፈው ስንት ቀን ነው 3 ቀን ነው ምናምን ቪዲዮ ሰርቷል እና በጣም ታገስኩት። ስለኔ እንደዚህ መናፈሻ አምሮት ነው ሴት አምሮት ነው እንደዚህ ፓርክ አምሮት ነው ምናምን ቻልኩኝ በጣም አሁን መቋቋምና አቅተኛ እኔ አሁን እኮ ቪዲዮ ለሲስተር እንዳላሳያት አንደኛ ራሷን ብታጠፋ፣ ሁለተኛ እንደዚህ ደግሞ እርጉዝ ደግሞ ጭንቀት አይወድም። እንደምታየው ሴቶች እርጉዝ ከሆኑ በኋላ እንክብካቤ ያስፈልጋቸዋል። በነገራችን ላይ እንደዛ ብዬ ብታገስ ጭራሽ መረጃ እንደሌለኝ ነው ያወቀው እሱ ማለት ነው። ስለዚህ አሁን ደግሞ ሚስቱ በጎን ደግሞ እሪ እያለችብኝ ነው። እኔ እንዴት ላድርግ አሁን? እኔ ራሱ አልቻልኩም። እኔ አሁን ራሱ ማለት ነው እኔ ባለፈው ቪዲዮ ሰርቼ እንደዚህ እሷን ስጠብቅ በማታ በብርድ ሰዓት እሷን እየጠበቅኩ ያለ አልገባም ቪዲዮ ላይ ዝም ብለህ ካሜራውን ከታርግና እዝጋና እኔ ላንተ ማወራው ወሬ አወራለሁ አለችኝ። አወራችኝ፣ ያለቀሰ ያለውን ነገር አወራችኝ። እንደዚህ በጣም ብዙ ነገር ነው ያለች ስለሷ ማለት ነው። ወንድት ሆነ እኔ እኮ ምንም ነገር ከሌለበት ለምንድን ነው ቆይ በካሜራ ፊት ልናይወጣ? እውነት ያ በቃ ልክ ስለገባው ነው ያን ነገር ለወስድ ያሰብኩት። አሁንም ከቤት ካላባረረችው ድረስ ማለት ነው እኔ ሲጋራውና ጫቱን አቆማለሁ ብዬ አላስብም እኮ። እሱ እኮ የራሱ ጉዳይ ነው። እሱ እኮ አንተ ጫት ስለቃም ስላጨስ ምን ስላልህ አይደለም። እሱ ገብቷል አይደል? እሱ አንድና አንድ ዓላማው አንተን ለመጉዳት ነው አይደል? አንተ ደግሞ ሲጋራ በማጨስ ወይም ጫት በመቃም አይደለም እሱ ነው የምትጎዳው። ወይም አንተ ከእንትን የምትለው አንተ ራስን እየጎዳህ አይደለም እኮ። እኔ ሁሉ ነገር ሲሆን እንዴት ለኔ ያልደወልልኝም? የጭራሽ የተፈጠረው እህትህ ለራሷ ጉዳይ እሷ ለራሷን ህይወት ነው የምትኖረው ከባሏ ጋር። አንተ ደግሞ ምንም አንተ የራስን ህይወት መቀየር ሲችል አንተ ወጣት ነህ፣ ስንት ነገር ሰርተህ መቀየር ሲችል እንዴት አንተ ከዚህ ቦታ ጭራሽ እኔ በጣም ነው ያዘንኩት። ጭራሽ ጫካ ገብተህ ተደብቀህ ምናምን እየቃም እያጨስ እንዴ እኔ በጣም እኔ ከዚህ ደረጃ ጭራሽም አልጠበቅኩም። ክንዱ ለአንተ ያልደወልኩልህ እንዳትጨናነቅ ፈልጌ ነው። አንተ ደግሞ ትንሽ ቀወስ ያልክ ስለሆነ የሆነ ነገር እንዳይፈጠር ብዬ ነው ዝም ያልኩኝ። እቺ መደወል ነበረብኝ ግን በምደውልበት ሰዓት እየደወልኩልህ ነው። ግን እንደዚህ ክፉን ለጓደኛ ማውራት በጣም ከባድ ነው። እኔ አስተዋይ ካልሆንኩኝ አንተ አስተዋይ መሆን አለብህ። እኔ አስተዋይ ካልሆንኩ ደግሞ አንተ አስተዋይ መሆን አለብህ። ይሄን እንድግልባኝ ማለት ነው። ስለዚህ ክፉን ነገር ለአንተ መደወል ሳይሆን የሆነ መልካም ያለውን ነገር የምንሰራውን ነገር በምንሄድበት አቅጣጫ መንገድ ነው የሚደወል እንጂ እንደዚህ ና ከቤት እንደዚህ ደብድበና አስወጣ ምናምን ብለህ ደግሞ አንተ ትንሽ የቀውስ ነገር ነው። ስለዚህ የሆነ ነገር ታደርጋለህ። አልደወልልኝ እኮ ምንም በቃ ቫልዩለስ እኮ ነው። አንተ እኮ ከተጎዳ በኋላ እኔም እኮ ሰው እንኳን ነገረኝም ወይም አንተ ደውለልኝ አይደለም የሚወጣው። እኔ ቪዲዮውን አይቼ ነው እንዴት ከዚህ ደረጃ በቃ ደርሷል ወይ ጓደኛዬ፣ ስንት ነገር አብረን አሳልፈን ከዚህ ደረጃ ደርሷል ወይ ብዬ ነው እኔ አሁን አንተን ቀጥሬ እንደዚህ ላገኝ የቻልሁት። እኔ በጭራሽ አዝኛለሁ። በእውነት ነው ክንዱ። አሁን እኔ በነገራችን ላይ እኔ ከቤት ካልወጣ ድረስ እኔ ግን አስባለሁ እኔ ይሄን በዛው መቀጠል ነው የሚመስለኝ። እኔ የገንዘብ እህቴ ካልተረዳችኝ
በቃ እኔ እሷን ካገሬ ብን ብዬ መጥቼ እሷን ብዬ በክፉ ቀን ተጠግቼ መጥቼ እሷ ካልተረዳችኝ በዚህ ሰዓት አስባል የገንዛቴ ካልተረዳችኝ ማን ነው የሚረዳ በዚህ ሰዓት ነው። ይሄ ሲጀምር ለሌላ ነገር አስቦ ነው የመጣው። ሁለት ልጅ ትቶ መጥቶ እዚህ ሲያስመስል በቃ ያቺኛዋ እሪ እያለች ያቺኛዋ እያለቀሰች ሳይ እኔ ደግሞ አልቻልኩም መቆጣጠር ራሱ እኔ በፍጹም አልቻልኩበትም። እኔ በቃ በዚህ ሰዓት እንደውም ትልልቅ ደረጃ ልደርስ ነበር። የሆነ ነገርም አስቤ ነበር። ሁለት ቀን ራሱ እኔ ቪዲዮ እንዳይሰማው እሱ ካየው እንጂ እኔ ራሱ በጣም አስቤ ነበርና ማለት ሰይጣን የራሱ ጉዳይ ነው። ልጁ የራሱ ጉዳይ ነው። እሷ ባሏን ከወደደች መቤት ራሷ ባሏን ከወደደች አንተ ደግሞ ራስን መጉዳት የለብህም። አስፈላጊ ነገር ከሆነ አንተ የራስን ነገ ትልቅ ደረጃ የምትደርስ ልጅ ነህ። ነገ አንተ ስንት የሚጠብቅ ነገር ነው። ከፊት ብዙ ነገር አለ። ግን ዛሬ አንተ አልባሌ ሱስ ገብተህ ካንተ ያንተ ታናናሾች ምን ነው የሚማሩት? አንተ በዚህ ቦታ ላይ ስትገኝ አንተ ስንት ነገር ትደርሳለህ የተባለ ልጅ ዛሬ አንተ እንደዚህ ጫት ሲጋራ ያጨስ ምኑ ነው ታዲያ ያንተ ለውጡ? ሌሎች ካንተ ምንድነው የሚማሩት? እኔ በእውነት አዝኛለሁ። ክንዱ ከዚህ ቦታ መቼም ደግመህ እንደማላገኝህ በእውነት ከምንም በላይ እጠብቃለሁ። እኔ ወደዚህኛው ቦታ እኔ እስኪ ዞሮ አልገባም ብዬም ማውራት የለብኝም፣ እገባለሁ ብዬ ማውራት የለብኝም። አሁን እንደቀዱ ነው። አሁን እሷ ከቤት ካላባረረችውና እውነቱን ካልወጣ ድረስ እኔ ያው ምክንያቱም እኔ በጣም እልክ ነው የገባኝ። በቃ አንደኛ ከሱ ደግሞ እሷ ነው እህቴ ናት እልክ ያስገባችኝ። በቃ እዚህ ሶስት እንድገባ የሚያደርገችኝ እህቴ ናት፣ የገንዛ እህቴ ማለት ነው። እኔ ለሷ ብዬ በመከርኳት አንገቴን ደፍቼ በተቀመጥኩት እንጂ እሱን አሁን እኔ እንደ ደምቦ አፍርጮ መዳቅሶ ነው አገሬ ሰፊ ሀገር አለኝ። አሁን ይሄን ደግሪቀው በር ደግሞ ይሄን አስፈላጊ ከሆነ ለኔ ደውልልኝ። በቃ የሚፈጠር ችግር ካለ ለኔ ደውልልኝ። እሱን ባጣና አንቆራጥ እናስወጣዋለን። ምንም ይቀላል ነገር ያስፈልገው ነገር ደውልልኝ። እኔ ግን ከዚህ ቦታ ደግመህ እንዳላገኝህ ሁሉ ከምንም በላይ እንደዚህ ተዋደን እንደኖርና ጭራሽ አንተና እኔ ተጣልተን እንዳንገናኝ እንሆናለን። ቀጣይ ይሄን ከወዲሁ በግልጽ ነው ነገር ሁሉ አሻ ያጓደኛ አንተ እርግጥ ብለኔ ብለህ ነው አመሰግናለሁ። ግን አስባል ይሄ ከርሳም ደግሞ እንጀራውን መብላት ፋቅቶት እኔን ሊበለኝ እንጀራውን ማላመጥ ዋቅቶት እኔን አላመጠኝ እኮ እንደ ቃሪያው ማለት ነው። የሚያቃጥል ነገር ይስጣው ባለው ነገር አንተና እኔ እንገናኛለን። ባለው ነገር ችግር ሲፈጠር ደውልልኝ። ባለው ነገር ከዚህ ቦታ ግን ደግሜ እንዳላገኝ መሳበልተን ደግሜ እንዳላገኝ ያረ በልቻ አረ ችግር አረ በስመም በእውነት አረ ነው ከምንም በላይ እንበላለን። እሺ ችግር የለውም። ግን ከዚህ ቦታ እኔ ደግመህ ባገኝ ከምንም በላይ ዙሪያ ያለው ግልጽ ልንገርህ ያለው ነገር ደውልልኝ። እኔ ቪዲዮውን አይቼ እህትህንም አንተንም እኔ ታውቃለህ ከምንም በላይ ሁሉ ነገር ለሁለታችሁ ማናቂ እኔ ቤተሰብ ነኝ። ግን ከዚህ ቦታ ላይ እኔ አንተን ሳገኝ ከምንም በላይ በቃ ከምነግርህ በላይ ስራ ራሱ እየሰራሁ አይደለም። አሁን በቃ አንተና እኔ ታውቃለህ ስንት ነገር ከዚህ እስከዚህ የማይባል ነገር ብዙ ነገር አሳልፈናል። ከዚህ ቦታ አንተ ጭራሽ ጠብቄም አላውቅም። እሱን ችግር ቆይ ያስተካክለዋለሁ። ችግር የለም። በሚስተካከልበት መንገድ ነው ያስተካክለዋለሁ። ዙራውን እንትን ያለ እየጎዳህ ያለው ከዚህም በኋላ እንደማታደርገው 100% ተማመናለሁ ወንድሜ። በቃ ባለው ነገር ና የዘመመ ቤቴ ንካሽ እንዲያው ያለ ስሜ ኃጢአቴን አክብደሽ ያውቅ ልቤ